በጣም የሚገርመኝ ነገር ላጋራችሁና እኔ ሁልጊዜም ከሚገባኝ ትምህርት ከሃይማኖት ትምህርት ሀብታም መንግስተ ሰማይ ከሚገባ በስተቀር ግመል በመርፌ ቀዳዳ ብታልፍ ይቀላል የሚለው ትምህርት ሁሌ ይገባኝ ነበር። እስካሁን አእምሮዬ ውስጥ ካልጠፉና ምንም ሳይፋቁ እንደነበሩ ካሉ ትምህርቶች ውስጥ አንዱና ትልቁም ቦታ የአእምሮዬን ክፍል የተቆጣጠረው እስከ ቅርብ ጊዜ ድረስ ሊፋቅ ያልቻለው ትምህርት ሀብታም መንግስተ ሰማይ ከሚገባ ሀብታም ከሚጸድቅ ግመል በመርፌ ቀዳዳ ቢያልፍ ይሻላል የሚለው ትምህርት ይሄው እስካሁን እንደተከተለኝ እኔንም በድህነት አረንቋ እንዳስቀመጠኝ አለ። እነሆ ከሱ ትምህርት የተሻለ የገባኝ የለም። ፊዚክስና ማትስ ከቶ ሲጠፉ ይህ ግን እስካሁን አልጠፋም። ከቶ ለምን ይሆን? ለምን ያለውን ኢምፓክት በቀጣይ ቪዲዮ ማሳውቃችሁ ይሆናል። እስከዛው ሼር፣ ላይክ፣ ኮፒ ሊንክ በማድረግ ተባበሩኝ። እኔንም የኒውትሪሽን ኮንሰልቲንግ ባለሙያ ስለሆን አንዳንድ ባለሀብቶች ባለጠጎች ካላችሁ ከእናንተ ጋር እንድሰራ አድርጉኝና እኔም ወደ እናንተ ጎራ እንድሰለፍ እርዱኝ። አመሰግናለሁ።